በጣም ብዙ ትላልቅ የፊልም ፍራንቻይዞች አሉ አይደለ? እንደነ ሃሪ ፖተር፣ ሎርድ ኦፍ ዘ ሪንግስ፣ ስታር ዋርስ፣ ፓይሬት ኦፍ ዘ ካሪቢያን። ግን እንደኔ አሳሰብ ብዙ ሰዎች የሚገባውን ክብር የማይሰጡት ፊልም አለ። እሱም ትዋይላይት ነው። እናም የሚገባውን ክብር የማያገኝበት ብዙ ምክንያቶች አሉ። ዋነኛው ግን ፊልሙ ቲኔጅ ሴቶችና ወንዶች ላይ ያተኮረ ነው። ሞስትሊ ሴቶች፣ ምክንያቱም ሜን ካራክተሯ ሴት ናት። እናም እሷን መግደል ከሚፈልግ ቫምፓየር ጋር ነው ፍቅር የሚይዛት። ለማንኛውም ትዋይላይት ትልቅ ነበር፣ ሲበዛ ትልቅ ነበር። የትዋይላይት መጽሐፎች በዓለም አቀፍ ደረጃ ከ160 ሚሊዮን በላይ ኮፒ ተሽጠዋል። ከ49 በላይ በሆኑ ቋንቋዎችም ተተርጉመዋል። እናም ከ1 ቢሊዮን ዶላር በላይ ሰርቷል። ዊች በጣም ትልቅ ነው ለመጽሐፍ። የትዋይላይት ፊልሞች ትንሽ በሚባል በጀት የተሰሩ ሲሆን በ5 ፊልሞች ከ3.36 ቢሊዮን በላይ ሰርቷል። ዊች ከሎርድ ኦፍ ዘ ሪንግ እና ከፓይሬትስ ኦፍ ዘ ካሪቢያን የሚበልጥ ማለት ነው። አንድ ፊልም ደግሞ እንደዚህ ትልቅ ሲሆን አብሮት የሚመጣው አንድ ጣጣ አለ። እሱም ፋን ፊክሽን። ፋን ፊክሽን ማለት የፊልሙ ፋኖች እነዛን ካራክተሮች ተጠቅመው ባህሪያቸውን፣ ማንነታቸውን ወስዶ በራስ መንገድ ሌላ ታሪክ መጻፍ ማለት ነው። ምሳሌ ልስጣችሁ። አሁን የሃሪ ፖተር ፋን ሄርማኒ ከሮን ጋር ባትሆንና ከሃሪ ጋር ብትሆን የሚኖራትን ህይወት ቢጽፍ ያ ፋን ፊክሽን ይባላል። ወይም ደግሞ ዋልተር ዋይት ከጄሲ ጋር ባይገናኝና ድራግ ዲለር ባይሆን የሚኖረውን ህይወት አንድ የብሬኪንግ ባድ ፋን ቢጽፍ ያም ፋን ፊክሽን ይባላል። እናም ብታምኑን ባታምኑን ትዋይላይት ከ223,000 በላይ ፋን ፊክሽን አሉት። 223,000 እና ምን ለማለት ፈልጌ ነው? እንደዚህ በጣም ታዋቂና ፖፑላር ስትሆኑ ሁሉም ሰው የእናንተ ላም ማለብ ይፈልጋል። አባባል ነው። ብቻ ሁሉም ሰው እናንተ የምታደርጉትን እያደረገ የእናንተን ሰክሰስ ማግኘት ይፈልጋል። እናም የሚሰራ ነገር ነው። እስኪ እናንተ ስንቴ ነው አንድ ፊልም ወይም ቲቪ ሾው ተመችቷችሁ እንደሱ አይነት ተመሳሳይ ነገር ካለ ብላችሁ ፈልጋችሁ የምታውቁ? ኢቨን እኔ በጣም የምወደውን ቲቪ ሾው ጌም ኦፍ ትሮንስን ካየው በኋላ በጣም ከመውደድ የተነሳና ከዛ ዓለም መውጣት ስላልፈለኩኝ ሄጄ ሁሉንም የጌም ኦፍ ትሮንስ መጽሐፍ አነበብኳቸው። ከዛም ቁጭ ብዬ ዩቲዩብ ላይ የጌም ኦፍ ትሮንስ ቪዲዮዎችን ማየት ጀመርኩ። ከዛ እስኪ እንደዚህ አይነት ቲቪ ሾዎች ወይም ደግሞ ፊልሞች ወይ መጽሐፎች ካሉ ብዬ መፈለግ ጀመርኩ። እናም ይሰራል። ትሬንድ መከተል፣ ኮፒ ማድረግ ምናምን ይሰራል። እናም በዛ ሰዓት የመጽሐፍ ካምፓኒዎችና ሙቪ ስቱዲዮዎች ለአዳዲስ ጸሐፊዎቻቸው አንድ ነገር ብቻ ነበር የሚጠይቋል። እሱም ትዋይላይት ኮፒ ኤንድ ፔስት፣ ግን አንድ ነገር ሁለት ነገር ናቸው መቀየር ማለት ነው። እናም ዛሬ እሱን ነው የምንመለከተው። ከትዋይላይት ኮፒ ያደረጉ ፕሮባብሊ በመቶዎች የሚቆጠሩ መጽሐፎችና ፊልሞች አሉ፣ ግን ከነዛ መካከል አንዱ ነው የምንመለከተው። ፎልን በ2009 የታተመ መጽሐፍ ሲሆን የመጀመሪያው የትዋይላይት መጽሐፍ ከታተመ ከ4 ዓመት በኋላ ማለት ነው። እናም እነዚህ መጽሐፎች በውስጡ 4 መጽሐፎችን የያዘ ሲሆን የአራቱንም መጽሐፍ ማጠቃለያ አንብቤያቸዋለሁ። እናም በህይወቴ እንደዚህ አይነት ነገር አንብቤ አላውቅም። ወደ በኋላ እናወራበታለን። የፎልንን ቪዲዮ እየሰራው ነውና ለምን ስለ መጽሐፉ አልወራም ምናምን አልኩኝ። ትንሽ መጥፎ መጽሐፍ እንኳን ቢሆን እንደምንም አነባለሁ ብዬ ግን ልክደስ አንድ ስታር ያ አላነበውም መጽሐፍ ግን ሰመሪውን አነብላችኋለሁ የአራቱንም መጽሐፍ እናወራበታለን። መጽሐፍ ወደ ፊልሙ ስንገባ ፊልሙ የሚጀምረው በኢንፎ ዳምፕ ነው፣ ወይም ደግሞ የማአት መረጃ ፊልሙን እንደጀመራችሁ ሲጥሉባችሁ ማለት። ከዚህ በፊትም በጣም ብዙ ጊዜ ተናግሬያለሁ፣ እንደዚህ አይነት ነገር ጭራሽ አይመቸኝም። ያንን ሁሉ መረጃ ገና ፊልሙን እንደጀመርኩ ከምትነግሩ ለምን ቀስ በቀስ ፊልሙ በሄደ ቁጥር ያንን ነገር ዲስከቨር አናደርገው? እዚህም ፕሬዘንቴሽን ላይ እዚህ ፕሬዘንቴሽን ላይ ስለ ፎለን ኤንጅሎቹ ነው የነገሩ። አንዴ ግን ዲፕ ወደ ታሪኩ ከመግባታችን በፊት ይሄ ፊልም በጣም ስለ ጋድ፣ ሉሲፈር፣ መላእኮች ምናምን ያወራል። እንድታውቁት ያክል ነው። ጀስት እኔ ስለ ፊልሙ ነው እያወራ ያለሁት እና እንደዚህ አይነት ነገር የማይመቻችሁ ከሆነ እንዳትወጡ ከቪዲዮ ግን ታዘቡ። እኔ እናንተ ጀስት ቁጭ እንላለን፣ ይህንን ፊልም እንታዘበዋለን አንድ ላይ። ሁሉም ኤንጅሎች ገነት ውስጥ በሰላምና በፍቅር እየኖሩ ነው። ከዛም ግን ሉሲፈር ጋድ ላይ ጦርነት ይከፍታል። ከዛም ኤንጅሎቹ እየመረጡ ነበር ከጋድ ጋር ገነት ውስጥ በሰላም መኖር ወይም ደግሞ ከሉሲፈር ጋር ወደ ሲኦል መጣ። ኤንጅሎቹም እየመረጡ ነበር። አንዳቸው እዛ ይሄዳሉ፣ አንዳቸው እዛ ይሄዳሉ። አንዱ መልአክ ግን እንቢ አለ። በቃ እንቢ፣ እኔ አልሄድም ወደ ግራም ወደ ቀኝም፣ እኔ አልመርጥም ከግራም ከቀኝም፣ ምክንያቱም ፍቅር ይዞኛል ይላል። ከዛም ጋድ እነዛን ወደ ሲኦል፣ እሱን የመረጡት ደግሞ እዛው በፒስ እየኖሩ ፍቅር የያዘውን መልአክ ወደ ምድር ይጣላል። እናም በዛን ሰዓት ቶሎ ያልመረጡትንም ጨምሮ ምድር ላይ እንዲዋትቱ ይጣላሉ ማለት ነው። እነዛም በፎለን ኤንጅልስ ይባላል። ያ መልአክ ፍቅርን እምቢ ብሎ አንድ ሳይድ እስኪመርጥ ድረስ ሁሉም መላእክቶች እዛው ምድር ላይ ይቀራሉ ማለት። ከዛም ሜን ካራክተራችንን እንተዋወቃታለን። ስሟም ቤላ ነው። ኤሌና እንትና
ወስማም ሉስን ቤተሰቦቿን ቻው ትልና ወደዚህ ትምህርት ቤት ነገር ትሄዳለች። ትምህርት ቤት ራሱ ማለት አልፈልግም የሆነ እስር ቤት ነገር ነው። ያው የአእምሮ ችግር ላለባቸው ሰዎች የሚሆን እስር ቤት ትምህርት ቤት እስር ቤት እንበል። እሷም እዚህ ያለችው የሆነ ጥቁር ሻዶ ስለሚታያት ነው። እናም ቴራፒስት አላት። እሱም ይሄንን መድኃኒት ውሰጂ፣ ኖርማል ትሆኛለሽ፣ ወደ ፋሚሊሽ፣ ወደ ጓደኞችሽ፣ ወደ ትምህርት ቤትሽ ትመለሻለሽ፣ ከዛም እንደ ኖርማል ሰው ትኖሪያለሽ፣ ከዚህም እስር ቤት ትወጫለሽ ይላታል። ግን እስኪ ስለዚህ ቦታ ልንገራችሁ። የመጀመሪያው ነገር የራሳችሁን እቃ መያዝ አትችሉም። ሙሉ እቃችሁን ይወስዱታል፣ ስልካችሁን ይወስዱታል፣ ምግብ ከራሳቸው ነው። እናም ከፋሚሊ ጋርና ከጓደኞች ጋር መደዋወል የሚቻለው በሳምንት አንዴ ነው ለ10 ደቂቃ። ይህንን መድኃኒት ከወሰደች ግን ይህ ሁሉ መከራ ውስጥ መግባት የለባትም። ጀስት ፍሪ ትሆናለች። እሷ ግን እምቢ ትላለች። ምክንያቱም ያልሆንኩትን ነገር መሆን አልፈልግም። ምን Even if it means being locked up, I'd rather be me than pretend to be something I'm not just to fit in. ጠጋ በሽተኛ ነሽ። ኦኬ በሽተኛ ነሽ። ግን ስፋይን እኮ ኖርማል ነው። ምክንያቱም ይህንን መድኃኒት ከወሰድሽ ትጅኛለሽ። እና ምን እያረክሽ ነው? እንደምታውቁት ሁሉም ላፍ ትራያንግል ውስጥ ሁለት አይነት ወንድ አለ። አንዱ አለ አይደለ ባድ ቦይ፣ ሌዘር ጃኬት የሚያደርግ ታቱ ያለበት ሜቢ ሞተር ሳይክል የሚይዝ። ሌላኛው ደግሞ ስዊት ቦዩ ነው። በጣም አፍቃሪ፣ ሴንሲቲቭ የሆነ ጥሩ ሰው የሆነ። እዚህም ፊልም ላይ እንደዛ ነው። ለመጀመሪያ ጊዜ ባድ ቦዩን ነው የምናየው። እንዳልኳችሁ ሌዘር ጃኬቱን አርጓል። ከፖሊስ መኪና እየወጣ ነው። እናም ከሉስ ጋር ይፋጠጣሉ። ፊች በጣም ነው የሚያስቀው። ሌላኛው ልጅ ደግሞ ላይብራሪ ውስጥ ተኝቶ እያለ ጀስት ሄዳ ታፈጥበታለች። ላይክ ሙሉ በሙሉ ፍጥጥ ማለት ነው። እሱም ደንግጦ ይወጣል። ስለ ላፍ ትራያንግል ብዙ ጊዜ አውርቻለሁ። አይ ቲንክ የሀንገር ጌምስ ቪዲዮ ላይ በሰፊው ነው የተናገርኩት ምን ያህል እንደምጠለውና ምንም ለኔ ኢንተረስቲንግ እንዳልሆነ። ካላወቃችሁት ላፍ ትራያንግል ማለት ሁለት ወንዶች ያሉ አንድ ሴት ያፈቅራሉ፣ ከዛ ሴቷ ትመርጣለች። ዳትስ ኢት። እዚህኛው ፊልም ላይም እንደዛ ነው። እናም እዚህ ፊልም ላይ ላፍ ትራያንግሉ በእነዚህ ሶስቱ መካከል ነው። የመጨረሻው መጽሐፍ ላይ ግን ላፍ ትራያንግል እንድወድ ያደረገኝ ነገር ነው የተፈጠረው። እናወራበታለን። እናም ሲኒማቶግራፊ ኦ ማይ ጋድ ላይክ ይህንን እዩት እስኪ እዩት ላይ ጀስት ይህንን ሻት እዩት እንዴት እንደሚያስጠላ። ላይክ ምንም የሆነ ሻት አለ አይደል? የሆነ ባዶ የሆነ ሻት የሆነ ግራጫ ነው። ምንም አይነት ከለር የለም። ይህ ፊልም $40 ሚሊዮን ነው በጀቱ ጋይስ፣ $40 ሚሊዮን። ይህ ጀስት ከአቬሬጁ ላ ተለቅ ያለ በጀት ነው፣ ግን ምንም ክሬቲቭ አልሆነም በዚህ ሲኒማቶግራፊ። እናም ፊልሙን ከጀመርን ከ15 ደቂቃ በኋላ በጣም ያናድደኝ ነገር ይፈጠራል። የፊልሙ መጀመሪያ የነገርኳችሁ ያ ሁሉ የመረጃ ጥሎች ትዝ አላችሁ? እንግዲያውስ ይቅር ብለናል አይደለ? እኛ ያለኛ ላናስታውስ እንጂ ረስተንላችኋል አይደለ? ችግር የለውም። ግን 15ኛው ደቂቃ ላይ ዘ ኤግዛክት ኢንፎርሜሽን ላይክ ተመሳሳይ ምንም አልተቀየረም። የፊልሙ መጀመሪያ የነገሩንን መረጃ በአስተማሪዋ በኩል ድጋሚ ይነግሩናል። ዋይ ለምን እናውቀዋለን እኮ ምን ከረሳችሁት ነው? እንድናስታውስላችሁ ነው። ይሄ ሁሉ ሲል ሉስ እንዳልተጠመቀች ለመናገር ነው። ይህ ኢምፖርታንት ይሆናል ወደ በኋላ። ግን በሌላ መንገድ መናገር አትችሉም ነበር ፊልማችሁ ላይ ኤክስትራ 5 ደቂቃ ከመጨመር። ሉስ ጀስት ሜዳ ላይ የራሷን ህይወት እየኖረች ነው። መሬቱን እያጸዳች ነው። ከዛም ከየት እንዳልሆነ በማይታወቅ መልኩ የመላእክ ሐውልት እላዋ ላይ ወድቅባት። ከዛም ዳንኤል ያ ስዊት ቦዩ ማለት ነው ሮጦ ያድናታል። ከዛም እላዋ ላይ ይቆያል። ከዛ ተነስቶ ይሄዳል። ምን እየሰራ ነው ግን ባድ ቦዩ ኩክ እያደረገ ቁርስ ይጋብዛታል ምናምን። ፎቅ ላይ አንድ ላይ ቁጭ ብለው እያወሩ ነው። ግን ይሄ ካራክተር የሆነ የ12 ዓመት ልጅ ኩል ነኝ ብሎ የሚያደርጋቸውን ነገር ነው እያደረገ ያለው። ኢዝ ላይክ ህግ መከተል አይመቸኝም። ይሄንን ቡና ራሱ ከቡና ቤት ነው የሰረቁት። ለቡና አረተው አስቡት እስኪ የቡና ሌባ ስትባል። ሉስም አንተ የምትፈልገውን ነገር ታውቃለህ፣ የምትፈልገውን ነገርም ለማግኘት ህግ ያስቆመም ስትለው እሱም አዎ በጣም ታውቂኛለሽ እኮ ይላል። ኦ ማይ ጋድ ይሄን ነገር ማድረግ አልችልም። እናም የሆነ ብስኩት ነገር ለመውሰድ የሚያደርጋቸው ዘዴዎች አሉ። ጀስት ዩት if the risk is worth the reward. አቀብኝ እስኪ ሉስ አቀብኝ አይቀልም። ሉስም ካም ባድ ቦዩ ማለት ነው ፓሪ ጠርቷት ትሄዳለች። እናም ሁለቱ ለመጀመሪያ ጊዜ ኢንተራክት ያደርጋሉ። ካምም በአሁን ሰዓት የኔ ትሆናለች ይላል። ምን ከዚህ በፊት ታውቃት ነበረ ወይስ ምንድን ነው? የሆነ ሚስጥርማ አለ እዚህ ጋር። ከትንሽ ጊዜም በኋላ ሉስ እና ዳንኤል ፋይቲንግ ፕራክቲስ እያደረጉ ነው። እናም ሉስ ከዚህ በፊት ምንም አይነት ፋይቲንግ አድርጋ ማታቅለች ከመሬት ተነስታ በጣም ጎበዝ ትሆናለች። እናም የሆነ ሁለቱ በድሮ ጊዜ ሲፋይቱ ፍላሽባክ ምናምን እናያለን። ዊች ድጋሜ ጭንቅላታችሁ ላይ ጥያቄ ይፈጥራል። በድሮ ጊዜ ነበረች ወይስ ምንድን ነው የምናየው ፍላሽባክ? እናም ሲን በጣም ነው የተመቸኝ። በዚህ ፍላሽባኩን እንዴት እንዳደረጉት ኢቭን ፋይቲንግ ሲኑ ራሱ አይደብርም። ፊልሙን ከጀመርን ከ45 ደቂቃ በኋላ ትልቅ መረጃ ይነገረናል። ሉስ ሰው ገላለች ሰው
ሊትራሊ ሳይሆን ከሆነ ልጅ ጋር እዚህ ቤት ውስጥ ነበረች እና ሁሌም የሚታያት ሻዶ ይመጣና ከዛም ሳታስበው እሳት ይነሳል። እሷም እንዴት እንደሆነ በማይታወቅ መልኩ ከዛ እሳት ትወጣለች። ጄለስ ግን እዛው ይሞታል። ለዛ ይህንን ታሪክ ለሰዎች ስትነገር አያምኗትም። ሁሉም ሰው እንደ እብድ ነው የሚያዩት። ምክንያቱም እሳቱ እንዴት እንደደረሰ አይታወቅም። እሷም እንዴት እንደተረፈች ማንም አያውቅም። ሞስት ፕሮባብሊ ሰዎች ገድለዋለች። ጋድ ዳንኤል ሁሌ የሆነ ነገር እያሳለ ነው። ምን እንደሆነ አናቅም፣ ግን ሁሌ የሆነ ነገር እየሳለ ነው። ከዛም ሉስ የሚስለውን ነገር አግኝታ ስዕሉ ላይ የራሷን ፊት ታያለች። ከዛም ልጠይቀው ትሄዳለች። እሱም የሆነ መጽሐፍ እየጻፍኩ ነውና ታሪኩ ላይ የሆነ ሴት ካራክተር አለች፣ እሷን ሴት ካራክተር ባንቺ ሰይሚያት ነው ይላል። ስለ ታሪኩም ሲነግረን የካፕሎች ታሪክ ነው። እነዚህ ካፕሎች በ17 ዓመታቸው ይገናኛሉ፣ ከዛም ይፋቀራሉ። ከዛ ሲሳሳሙ ሴቷ ትሞታለች፣ ከዛ ድጋሚ ትወለዳለች። ከ17 ዓመት በኋላ ይገናኛሉ፣ ድጋሚ ይሳሳማሉ፣ ትሞታለች፣ ከዛም ድጋሚ ትወለዳለች። ሲንስ ዓለማችን ከተፈጠረ ጊዜ ጀምሮ ማለት ነው። ትሞታለች፣ ትወለዳለች፣ ታፈቅራለች፣ ትስማለች፣ ከዛም ድጋሚ ትሞታለች። ያ ሁላ ጊዜ ውስጥ በነዛ በሺዎች የሚቆጠሩ ዓመታት ውስጥ ወንድየው አይቀየር። ምድር ከተፈጠረችበት ጊዜ ጀምሮ የሚወዳት ልጅ ስትሞት እያየን ነው። ግን እኔ አንድ ጥያቄ አለን። ባትሳሳሙስ? ላይክ የፈለጋችሁት ነገር ማድረግ ትችላላችሁ። ጀስት አትሳሳሙ ነው። ያንን ብቻ ነው ማድረግ የሌለባችሁ። ከዛ ፒስ እኮ ነው። እናም ይህንን እርግማን ሉሲፈር ራሱ ነው የጣለባቸው። ዳንኤልም ፍቅርን የመረጠው መልአክ ነው። ሉስ ደግሞ ተፈቃሪዋ ቺክ ናት። ዳንኤል ሁለቱንም ጋድና ሉሲፈር እምቢ ያለው ከሉስ ጋር ለመሆን ነው። ግን ደግሞ ከሉስ ጋር መሆን አይችልም፣ ምክንያቱም በተፋቀሩ ቁጥር ትሞታለች። እናም ያው ገብቶኛል ምን ለማድረግ እንደፈለጉ እዚህ ጋር ያው ዘ ፎርቢድን ላቭ አለ አይደለ፣ ያልተፈቀደው ፍቅር የሚባለውን ነገር ለመስራት ነው። እንደነ ታይታኒክ፣ ሮሚዮ ኤንድ ጁሊየት ማለት ነው። ግን እነ ታይታኒክ ሴንስ ይሰጣሉ። እሱ ይናወራባቸው ትንሽ። ታይታኒክ ላይ ጃክ አንድ ደሃ ብዙ ብር የሌለው ሰዓሊ ነው። ሮዝ ደግሞ በጣም የሀብታም ልጅ የሆነች እና ለሌላ ሀብታም ልጅ የተዳረች ልጅ ናት። አንድ ደሃ ሰዓሊና አንድ ልታገባ የሆነች ሀብታም ልጅ አንድ ላይ ማየት ከባድ ነው አይደለ? ያ አሁን አሪፍ ኤግዛምፕል። ፎልን ግን አዎ ይሄ ፎርቢድን ላቭ ነው ማለት እንችላለን። ግን አንድ ማድረግ የሌለባቸውን ነገር አለመሳሳም ነው። ገብታችሁ ያለመለ የፈለጉትን ነገር አርጉ፣ ግን ጀስት አትሳሳሙ ነው። ሉስም በሌሊት ዳንኤልን ፎቅ ላይ ታየውና ትሄዳለች። ከዛም መውራት ትጀምራለች። ሙሉ ዕድሜን ሰዎች እብድነሽ ይሉኝ ነበረ፣ ዊች ማንም እንደዛ ሲላት አይተናናቅ። ፊልም ሲሰራ አንድ ህግ አለ። እሱም ሾው ዶንት ቴል። አንድ ነገር እንደዚህ ሆኛለሁ፣ እንደዚህ የተሰማኝ ነው፣ እንደዚህ ነበርኩኝ ብሎ ከመናገር ይልቅ ለተመልካች አሪፍና ክሬቲቭ በሆነ መልኩ ማሳየት ማለት ነው። ምሳሌ ልስጣችሁ። ይህንን ሲን እዩት እስኪ። ከዛ ከዚህ ሲን ምን እንደተረዳችሁ ነገር ድሮ እንደሚተዋወቁ የሆነ ሂስትሪ እንዳላቸው በመሃላቸው የሆነ ነገር እንደተፈጠረ ትረዳላችሁ አይደል? አሁን ይሄ ፐርፌክት ሾዊንግ ኖት ቴሊንግ ነው። ይሄ ሁሉ ሲል ላይ አንድ ቃል አያወሩም። አንድ ግን ምን እየተሰማቸው እንደሆነ እናውቃለን። እናም ከዛ ሙሉ ፊልሙን እንኳን ባታዩት ከዛች ፓርት ብቻ ምን ተፈጥሮ እንደነበረ ልትረዱ ትችላላችሁ። እና በጣም ብዙ እያወራና እዚህ ቪዲዮ ላይ ጋይስ ሉስ እንደ እብድ ነበር የምታየው፣ ማንም ሰው አያምነኝም ምናምን ትልና ራሷን ከፎቅ ላይ ትጥለዋለች። ከዛም ዳንኤል ያድናታል፣ ምክንያቱም ኤንጅል ስለሆነ ለመጀመሪያ ጊዜም የኤንጅል ፎርሙን እናያለን። እናም ዳንኤል እና ሉስ ሊሳሳሙ ሲሉ ካም ይመጣል። ከሳምካትም ትሞታለች ይላል። ዊች መቶ ጊዜ የሰማነው ነገር። ሉስም ማረገውን ነገር አቃሎ ትልና ዳንኤልን ተሰማዋል። ከዛም አልሞተች፣ ምክንያቱም ስላልተጠመቀች። ለምን እንዳትሉኝ በዚህ እኔም አላቅ። እንዳሉት ከሆነ በአለፉት ህይወታቿ ጠቅላላ ተጠምቃ ነው የሳመችው። በአሁኑ ህይወቷ ግን ስላልተጠመቀች አልሞተችም ነገር አዶን ነው ጋይስ። ካምም አሁን ችግር ውስጥ ነው። ሉሲፈር ራሱ ሊያሳድዳት ነው። ሉሲን ፕሮቴክት እናርጋት ይላል። ከዛም ዳንኤል አይ ያንተን ፕሮቴክሽን አትፈልግም ይላል። ምን ትወዳታለህ አይደለ? ፕሮቴክት እናርጋት እኮ ነው፣ ሌላ ነገር አይደለም። ፕሮቴክት እናርጋት ነው። ከዛም ግን የፊልሙን ትልቅ ጠላት እናያለን። እሱም አስተማሪዋ ነበረች። አስተማሪዋም ጋድን የመረጠች መልአክ ስትሆን እናም ወደ ምድር የመጣችበት አንድ ምክንያት ሉስን ለመግደል ነው። ምክንያቱም ሉስ ከሞተች ዳንኤል ወደ ጋድ ጋድ ምክንያቱም ሉስ ከመተች ዳንኤል ወደ ጋድ ይመለሳል ብላ ማለት ነው። ከዛም አስተማሪዋ ትጠፋለች። ከዛም ዳንኤል እኔ ጠብቅሻለሁ ይልና ይበራሉ። ከዛ ፊልሙ ያልቃል። ምን ከምር የኔንም ጊዜ የእናንተንም ጊዜ አቃጠልኩ እየመሰለኝ ነው። ይህንን ሙሉ ፊልም ያየ ሰውና የመጀመሪያውን 1 ደቂቃ ብቻ ያየ ሰው ብታመጡ ሁለቱም ተመሳሳይ ኢንፎርሜሽን ያላቸው። እሺ ይህን ሙሉ ፊልም አይተን ምናወቅ? መልአኮች እንደሚኖሩ፣ አንዱ መልአክ ፍቅርን እንደመረጠ፣ ከዛ ከሌሎች ጋር ወደ ምድር እንደተጣለ። ሊትራሊ ፊልሙን ሲጀምር ያወቅነው ነገር ማለት ነው። ከ17 ዓመት በኋላ ትሞታለች የሚለውን ነገር ብቻ ነው ያወቅነው።
ሌላውን ትሬለሩን አይታችሁ ተረድታላችሁ። ለዛ ይህ ፊልም የሆነች ልጅ እኛ ኦሬዲ የምናውቀውን ነገር ስታውቅ ነው ማለት ነው። ላይክ ምንድነው ለምን ዝም ብለን አንከተላትም ነበረ? ከዛ ከሷ ጋር ይህንን ነገር አንድ ላይ ዲስከቨር ብናረገው። ለዚህ ምርጡ ምሳሌ ሜዝ ራነር ነው። ይህ ፊልም ሲጀመር ጀስት እዚህ ዓለም ላይ ዝም ብሎ ነው የሚጥላችሁ። የሆነ ልጅ ሊፍት በመሰለ ነገር ሲወጣ እናዋለን። ከዛም የማያውቃቸውን ልጆች ያገኛል። ከዛ ላይ በድንጋጤ ይሮጣል። አሁን ይሄ ከካራክተሩ ጋር አንድ ላይ እየሄድን ነው። ይሄ ግን ቅድም የአራቱንም መጽሐፍ ማጠቃለያ እንዳነበብኩ ነግሬያችኋለሁ። ሶ መጽሐፎቹ ስለምን እንደሆነ ልንገራችሁ። የመጀመሪያው መጽሐፍ አሁን ያየነው ፊልም ነው። ሁለተኛው መጽሐፍ ግን ትንሽ ደባሪ ነው። ሉስ ለፕሮቴክሽን ወደ ሌላ ትምህርት ቤት ትሄዳለች። ሶ ዳንኤል ይዟት የሄደው ወደ ሌላ ትምህርት ቤት ነው ማለት ነው። ሶስተኛው መጽሐፍ ግን አሪፍ ይመስላል። ሉስ ወደ ሌሎቹ ህይወቶቿ ታይም ትራቨል ታደርግና ሁሉንም ህይወቷን ደግማ ትኖረዋለች። እናም በመጨረሻም ሉስ ወደ አሁን ህይወቷ ትመልሳለች፣ ያንን ሁሉ እውቀት ይዛ ማለት ነው። አራተኛውና የመጨረሻው መጽሐፍ ላይም ሉስ በድሮ ህይወቷ መልአክ እንደነበረች ዲስከቨር ታደርጋለች። እናም ሉሲፈር ጦርነት ምናምን ከመጀመሩ በፊት ሉስን ያፈቅራት ነበር። ከዛም ሉሲፈር ጦርነቱን ሲጀምር ሉስ ወደሱ እንድትመጣ ይለምናት ነበር። ዳንኤል ደግሞ ማንንም እንዳትመርጭ እያለ ይለምናት ነበር። ሉስም ዳንኤልን ትመርጧለች እና ወደ ምድር ትጣላለች። የሉሲፈርንም ልብ ስለሰበረችው ሉሲፈር ያንን እርግማን ይጥልባቸዋል ማለት ነው። ሶ ላቭ ትራያንግሉ በዳንኤል ካምና ሉስ መካከል ሳይሆን ላቭ ትራያንግሉ በመልአክ የሆነ ልጅና ሴጣን ነው። በህይወቴ እንደዚህ አይነት ነገር አበበላክ መጨረሻ ላይ የሆነ ጦርነት ነበረ። ከዛም ሉስና ዳንኤል ኢሞርታሊቲና ትውስታቸውን ትተው ከዜሮ ድጋሜ ይወለዳሉ ማለት ነው። ምንም ነገር ሳያውቁ ከ17 ዓመት በኋላ ድጋሜ ይገናኛሉ። አሁን ግን እንደ ኖርማል ሰዎች በሰላም ይኖራሉ። ስለ አንድ ፊልም ይሄን ያህል አወራለሁ ብዬ አስቤ አላቅም ነበር። ግን ይህ ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። እናም እንደዚህ አይነት ቪዲዮ እንድሰራ የምትፈልጉ ከሆነ ኮሜንት ላይ ንገሩኝ። በጣም ወዳችኋለሁ። ፒስ